የሚያስቀው ምን እንደሆነ ታውቃላችሁ? ህይወቴ አሳዛኝ ነው ብዬ አስብ ነበር፣ ግን አሁን የሚያስቅ እንደሆነ አውቄያለሁ። የተወለድኩት ሰዎችን ለማሳቅ ነበር፣ ግን ማንም ከኔ ጋር ስቆ አያውቅም፣ በእኔ ላይ ብቻ። ስሜ አርተር ፍሌክ ይባላል እና በእያንዳንዱ ቀን ይቺ ዓለም ቀስ እያለች እየጨፈለቀችኝ እንደሆነ ይሰማኛል። በጎታም ከተማ ውስጥ ክላውን ሆኜ ነው የምሰራው። ለመኖር ብቻ ጥቂት ለሚከፍሉኝ ሱቆች ታፔላ ይዤ እደንሳለሁ። ሰዎች እንደሌለው አድርገው ነው የሚያዩኝ፣ ወይም እንዳስቀያሚ፣ ልክ ቀልድ እንደሆንኩ። ምናልባት እውነታቸውን ነው፣ ምክንያቱም አንድ ቀን ለአንድ ሱቅ ታፔላ ይዤ እየደነስኩ የሆኑ ልጆች ድንገት ታፔላዬን ወሰዱብኝ። አሳደድኳቸው። ወደ አንድ ጓሮ ሮጡ፣ ከዛም መሬት ላይ ተበደቡ። አሁንም ደጋግሞ ሰዎች ምንም እንዳልተፈጠረ ጉዟቸውን ይሄዳሉ። ይቺ ጎታም ነች። ማንም ለማንም ግድ አይሰጠውም። አንድ በሽታ አለብኝ። መሳቅ በሌለብኝ ቦታ ሁሉ አንዳንዴ ስቃለሁ። ደስተኛ ስለሆንኩ ግን አልነበረም፣ አእምሮዬ ስለተሰበረ እንጂ። እና ሁሌ ድንገት ስስቅ ሰዎች እንደ አውሬ ያዩኛል። ስለ በሽታዬ የሚገልጽ ትንሽ ካርድም ይዤ ዞራለሁ፣ ግን ብዙዎች ግድ አይሰጣቸውም። ሁሌ ማታ ማታ እናቴን እንከባከባታለሁ። እሷ ሙሉ ቀኑን ለቶማስ ወይን ደብዳቤ የጻፈች ነው የምትውለው። በጎታም ከተማ ውስጥ ያለ በጣም ሀብታም ሰው ነው። አባቴ እንደሆነና አንድ ቀን መጥቶ እንደሚያድነን ታምናለች። እውነቱን ለመናገር እኔም አምን ነበር። አንድ የማወራበት ቦታ ቢኖር ስነ ልቦና አማካሪ ጋ ነው። ምናልባትም ነበር፣ ምክንያቱም አንድ ቀን አማካሪ እንዲህ አለችኝ። They don't give a shit about people like you, Arthur. ከተማዋ እርዳታ ቆመች። መድኃኒት፣ አማካሪ፣ እርዳታ፣ ሁሉም ጠፋ። ግን እኔ ህልም ነበረኝ። ኮሜዲያን መሆን እፈልግ ነበር። ሰዎችን ማሳቅ እፈልግ ነበር። የውሸት ሳይሆን እውነተኛ ሳቅ። ሁሌ ማታ ማታ የሙሬ ፍራንክሊንን ሾው በቲቪ አይ ነበር እና አንዳንዴ ሙሬ እንደ ልጁ ሲከባከበኝ አልማለሁ። አንዳንዴም እንዲህ ቢለኝስ ብዬ አስባለሁ። I'd give it all up in a heartbeat to have a kid like you. የሚያስቅ ቅዠት አይደል? አንድ ቀን የሥራ ባልደረባዬ ራሴን እንድከላከልበት ብሎ ሽጉጥ ሰጠኝ። በሕይወቴ መጥፎ ስጦታ። ምክንያቱም በሕፃናት ሆስፒታል ውስጥ እየሰራው እያለ ድንገት ከኪሴ ሽጉጥ ወደቀ። አዎ፣ ሽጉጥ የያዘ ክላውን በሕፃናት ሆስፒታል ውስጥ። ወዲያውኑ ተባረርኩ። ከዛም የባቡሩ ምሽት መጣ። ሁሉም ነገር የተቀየረበት ምሽት። ከሚያስጠላ ውሎ በኋላ በባቡር እየሄድኩ ነበር። ብቻዬን ተቀምጬ ነበር። 3 የጠጡ ቢዝነስማኖች አንዲትን ሴት መተናኮል ጀመሩ። ከዛም ድንገት እኔ ስስቃዩ ከበቡኝ፣ እያሸፉብኝ፣ እየደበደቡኝ። እናም አንድ ነገር በውስጥ የተሰበረ። ሽጉጡን አውጥቼ ተኮስኩባቸው። 1፣ 2፣ 3 ጊዜ። የመጨረሻ ሰው እየተሳበ ሊያመልጠኝ ሞከረ፣ ግን አሳድጄ ደፋሁት። በሕይወቴ ለመጀመሪያ ጊዜ በሕይወት እንዳለው ተሰማኝ። ከተማዋ ከዛ ግድያ በኋላ ተደበላለቀች። ድሃ ሰዎች የክላውን ማስኮች አድርገው ሀብታሞችን መቃወም ጀመሩ። እንዴት እንደሆነ ባላቅም ምልክት ሆንኩ። የንዴት፣ የትርምስ፣ መጨቆን የደከማቸው ሰዎች ምልክት። በዚህ ጊዜ ጎረቤቴን ሶፊን ተዋወቅኳት። ለትንሽ ጊዜ ያህል የሚረዳኝን ሰው ያገኘው መሰለኝ። አብረን ሳቅን፣ የኮሜዲ ክሊፖችንም አየች። በኋላ ግን አንዱም እውነት እንዳልሆነ አወቅኩ። ግንኙነታችንን አሰብኩት። ሁሌም ብቻዬን ነበርኩ። ከዛም ከዚህ በላይ ሊያጠፋኝ የሚችለውን ነገር አወቅኩ። እናቴ ዋሽታኛለች ስለ ሁሉም ነገር። የቶማስ ዋይን ልጅ አልነበርኩ። በጉዲፈቻ የተወሰድኩ ነበር። ልጅ እያለሁ ተበዝብዣለሁ፣ ተደብድቤያለሁ፣ ከራዲያተር ጋር ታስሬያለሁ። እናቴም ይሄ ሁሉ ሲሆን ዞር ብላ አላየችኝም። ለዛ ነው የምስቀው፣ ለዛ ነው የተሰበርኩት። በዓለም ላይ በጣም የማምናት ሰው ነች በውስጥ ያለውን ህመም የፈጠረችው። ስለዚህ ሆስፒታል ውስጥ ከአልጋዋ ጎን ተቀመጥኩ። ከዛም ተነስቼ በትራስ አፈንኳት። በዝግታ፣ በጸጥታ፣ ምንም እንባ፣ ምንም ሐዘን፣ ባዶነት ብቻ። ከዛ በኋላ አርተር ፍሌክ መጥፋት ጀመረ። ጆከርም የሱን ቦታ ያዘ። ጸጉሬን አረንጓዴ ተቀባሁት፣ ፊቴንም ተሳልኩት። በደረጃ ላይ ደመስኩ።
ልክ በመጨረሻ ነፃ እንደሆንኩ ሰው ከማህበረሰቡ ሳይሆን ከሐዘኔታ። ከዛም አንድ ግብዣ መጣልኝ። ሙሬይ ያልተሳካልኝ የኮሜዲ ሾው ቲቪ ላይ አወጣው። ተመልካቾች ሳቁብኝ። ነገር ግን ከመናደድ ይልቅ ግብዣውን ተቀበልኩ። ምክንያቱም አሁን እቅዳለሁ። ከፕሮግራሙ በፊት ሙሬይን እንዲህ ብዬ ጠየቁት። Yeah. When you bring me out, can you introduce me as Joker? Well, if you say so, kid, Joker it is. It's good. እኔም ሳቁ። ያ ስም ይጎዳኝ ነበር። አሁን ግን ኃይለኛነት እንዲሰማኝ አድርገኛል። እየደነስኩ ወደ መድረኩ ወጣሁ። ተመልካቹ አጨበጨበልኝ። መዝናኛ ነበር ብሎ አሰበ። ማንም ምን እንደሚፈጠር ምንም ያውቁት ነገር የለም። ሙሬይ በእኔ ላይ መቀለድ ጀመረ። በህይወቴ፣ በባቡሩ ግድያ እና በመጨረሻም እውነቱን አወጣሁት። ለሁሉም ጎታን ምን አይነት እንደሆነች ነገርኳቸው። What do you get I don't think so. when you cross I think a we're mentally done ill with your loner jokes. with a That's it. society that abandons him and treats him like trash? ከዛም የራሴን ጥያቄ ራሴ መለስኩት። Tell you what you get. Call the police. Get what you fucking deserve. ከዛም ላይቭ ላይ ሙሬይን ገደልኩት። ፊቱ ላይ ተኩስኩ። ሰዎች መጮህ ጀመሩ። በመጨረሻ ዓለም ትኩረት ሰጠችኝ። ከተማዋ በአመፃ ፈነዳች። ክላውኖች ሁሉም ቦታ፣ የፖሊስ መኪናዎች እየተቃጠሉ፣ ሰዎች ስሜን እየወደሱ። በህይወቴ ለመጀመሪያ ጊዜ ብቸኝነት ተለቀቅኩት። መኪና ላይ ቆሜ ፈገግ አልኩ። ሐሰተኛ አይደለም፣ እውነተኛ ፈገግታ። ምናልባት እናቴ እውነቷን ነበር። ምናልባት የተወለድኩት ለዚህ ዓለም ደስታ ላመጣ ነው። እሷ እንዳሰበችው ደስታ ግን አይደለም። ምክንያቱም ይሄ ታሪክ የጀግና ሰው ታሪክ አይደለም። ይሄ ታሪክ እንዴት ህመም፣ ብቸኝነት፣ ጭካኔ አውሬ መፍጠር እንደሚችል የሚያሳይ ታሪክ ነው። የሚያስቀው ደግሞ ሁሉም ሰው ለዚህ ሰው መፈጠር አስተዋጽኦ አድርጓል እና እውነታው አንድ ሰው ዝም ሲል፣ ሲሰበር፣ ትኩረት እንዲሰጡት ሲለምን ማንም አያይም፣ ማንም አይሰማም። ሁሉም ከረፈደ በኋላ ነው የሚገባው።